እርግጠኛው የምነግራችሁ ነገር 90% የምትሆኑ ሰዎች ይሄ ነገር አታውቁም። የኤቲኤም ካርዳችሁን በመጠቀም እንዴት ኤቲኤም ማሽኖች ላይ ገንዘባችሁን ወደ አካውንታችሁ ገቢ ማድረግ እንደምትችሉ ስቴፕ ባይ ስቴፕ ፕራክቲካል የሆነ ነገር በዚህ ቪዲዮ ማሳያችሁ ይሆናል። በመጀመሪያ ግን ለዚህ አካውንት አዲስ ከሆናችሁ የፕላስ ምልክቷን በመጫን ፎሎ አድርጉ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ሲአር ኮርፖሬት ኤቲኤም ወደ ሪሳይክለር ኤቲኤም ከሄዳችሁ በኋላ ብሊንክ የሚያደርገው ላይ ወይም ደግሞ ሴንሰሩ ላይ ኤቲኤማችሁን በዚህ መልኩ ካስቀመጣችሁ በኋላ ስክሪኑ ላይ ካሽ ዲፖዚት የሚለውን ኦፕሽን ትመርጣላችሁ። የገንዘብ ማስገቢያ ቋቱን ከከፈተላችሁ በኋላ ገንዘባችሁን በኦርደር እንደዚህ ወደ ኤቲኤም ማስገቢያ ቋት ውስጥ ካስገባችሁ በኋላ ኤቲኤሙ የሰጣችሁትን ገንዘብ ከቆጠረ በኋላ ስክሪኑ ላይ በዲኖሚኔሽን የገንዘብ መጠኑን ያስቀምጥላችኋል። እናንተ እርግጠኛ ሆናችሁ ገንዘቡ ትክክል መሆኑን ካመናችሁ ሰሚት ወይም ደግሞ ደን ትመርጣላችሁ። የኤቲኤም ሚስጥር ቁጥራችሁን ስክሪኑ ላይ እንድታስገቡ ይጠይቃችኋል ማለት ነው። እንደዚህ ካስገባችሁ በኋላ ትክክል ከሆነ በቀጥታ ወደ አካውንታችሁ ትራንዛክሽን ኮምፕሌት የሚል ስክሪኑ ላይ ዲስፕሌይ ያደርግላችኋል ማለት ነው። ወደ አሁኑ ገንዘባችሁ ክሬዲት መሆኑን ወደ ስልካችሁ ቴክስት ይደርሳችኋል ማለት ነው። ይህንንም አገልግሎት በኢትዮጵያ ንግድ ባንክ የተለያዩ ቅርንጫፎች ማግኘትና መጠቀም ትችላላችሁ። ሀሳብ አስተያየት፣ እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለሁላችሁም መልስላችሁ ይሆናል። ፒስ